ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ ተዘጋጅቶ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። ዛሬም በእግዚአብሔር እርዳታ በጸጋው ስለተሰጠን የማገልገል ዕድል ጌታን እናመሰግናለን። እንግዲህ ዛሬም ከኛ ጋር በሚኖራችሁ ጊዜ ሁሉ እንደምትባረኩበት ተስፋ እናደርጋለን። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩም ግብዣችን ነው። ባለፈው ሳምንት ጀምረንላችሁ በጊዜ ጥበት ምክንያት ያቋረጥነውን ሐሳብ ቀጣዩን ዝግጅት ይዘንላችሁ ቀርበናል። ከዚሁ መሰናዷችን ጋር የዝማሬና የጸሎት ጊዜም ይኖረናል። እስቲ መንፈስ ቅዱስ ዛሬ በሚኖረን ጊዜ እንዲናገረንና እንዲባርከን ከኔ ጋር አብረን እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። በዚህ ሰዓት እኛ በዚህ ስቱዲዮ ያለነውንና በተለያየ ስፍራና በተለያየ ሁኔታ ውስጥ ሆነው የሚያደምጡና የሚመለከቱንን ሁሉ የሚባርከው መንፈስህ በያለንበት እንዲያገኘን ለልባችን እንድትናገረን ማስተካከል ያለብንን እንድናስተካክል መበርታት ባለብን እንድንበረታ እግዚአብሔር ሆይ መንቃት ባለብንም እንድንነቃ ጸጋህ ያግዘን። ጊዜውን ሁሉ ላንተ አሳልፈን እንሰጣለን በመትወደው ልጅ በጌታ በኢየሱስ ስም አሜን። ልባችንን ለእግዚአብሔር ቃል የሚያዘጋጅልን እንዲሆን በአንድ ዝማሬ የዛሬው መሰናዷችን እንጀምራለን። ዝማሬው የኢየሱስን አዳኝነት የሚያበስር ዝማሬ ነው። እናንተም ይህን አዳኝ ጌታ ማዳኑን አብራችሁን አብስሩ። አሁን ወደ ዝማሬው እንሂድ። ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል እንመሰክራለን በዓይናችን አይተናል እኔም በእርሷም በእርሱ ሁላችን ድነናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል እንመሰክራለን በዓይናችን አይተናል እኔም እርሷም በእርሱ ሁላችን ድነናል ኢየሱስ ያድናል አንቺስ ለዚህ ለፍቅሩ ጥሪ ድምፅ ፈቃድን በመስጠት የእሽታችሁን ስጡ አትዘግዩ ባለቀ ዘመን ላይ እጆቹን ዘርግቶ ይጣራል ኤልሻዳይ ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል
እንመሰክራለን አይናችን አይተናል እኔም እርሷም እርሱ ሁላችን ድነናል ኢየሱስ ያድናል ከጭንቀት በሽታ መፍትሄ ለማግኘት ያልቀመስነው የለም ቀረን በመሞኘት ግን ኢየሱስ ሲገባ ወደ የልባችን ጭንቀታችን ጠፋ ሆነልን ደስታችን ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል እንመሰክራለን አይናችን አይተናል እኔም እርሷም እርሱ ሁላችን ድነናል ኢየሱስ ያድናል በሱስና ነፍሳችን ተሳስራ ለሞት ሊጋርደን ሰይጣን ሲያንሰራራ የታሰርንበት ኢየሱስን ሰንሰለት ጌታ በጣጠሰ ክብር ይሁንለት ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል እንመሰክራለን አይናችን አይተናል እኔም እርሷም እርሱ ሁላችን ድነናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል እንመሰክራለን አይናችን አይተናል እኔም እርሷም እርሱ ሁላችን ድነናል ኢየሱስ ያድናል ስለነበረን የዝማሬ ጊዜ እግዚአብሔርን እናመሰግናለን። እንግዲህ ባለፈው ሳምንት እየተወያየን የቆምንበትን ሐሳብ ለማስታወስ ጥቂት እንበላችሁ። ሰይጣን እኛን ከአምላካችን ፈቃድና ሐሳብ እንዲሁም ከመንገዱ እንድንስት ሲፈልግ ከሚያደርጋቸው የክፋት ስልቶቹ እያጠናንና እየተወያየን ይኸው ከሁለት ወር ተኩል በላይ ጊዜን እየወሰድን ነበር። ታዲያ ያለፈው ሳምንት ጀምረን ያልጨረስንላችሁን አዲሱን ነጥብ ከማንሳታችን በፊት ምን ተባብለን እንዳቆምን እናስታውሳችሁ።
ስለ ኃጢአታችን በመስቀል ላይ ጌታችን ኢየሱስ ክርስቶስ ያደረገልንንና የከፈለልንን ታላቅ ዋጋ ሰዎች እንዳይገባቸው መልካምና ጥሩ ሰዎች መሆናቸውን ብቻ በማሳየት ከሌሎች እህት ወንድሞቻቸው የማዳኑን የምስራች ወንጌል ሲሰሙ አያስፈልገኝም እንዲሉ ያደረገ ብዙዎችን በከንቱ ውዳሴና የልብ ኩራት እንዳሳታቸው ተመልክተናል። ብዙ ሰዎች ኃጢአተኛ መሆናቸውን የማይቀበሉት ሰው ገድዬ አላውቅም፣ የሰው ሚስት አልነጠቅኩም፣ ለሰው ክፉ የማስብ ባለጌ አይደለሁም የሚሉና የመሳሰሉትን መልካምነታቸውን የሚገልጥ ማንነታቸውን በማሳየት ለሚነገራቸው የምስራቹ ወንጌል ጆሮ ዳባ ልበስ የሚሉ ብዙ ናቸው። ነገር ግን የሰው መልካም የለም ብሎ የሚያስተምረውን የእግዚአብሔርን ቃል እያነሳን ስናካፍላችሁ ነበር። ምናልባት ይህንን ውይይት ሳታደምጡ ያለፋችሁ ብትኖሩ ወደ ኋላ መለስ ብላችሁ ያመለጧችሁን ፕሮግራሞች እንድትመለከቷቸው እናበረታታችኋለን። ባለፈው ሳምንት የተመለከትነው ሌላ ሐሳብ ደግሞ ልክ አንዳንዶችን አንተ መልካም ሰው ነህ፣ አንተ ጥሩ ሰው ነህ፣ ይህ መልካም ማንነት ደግሞ የእግዚአብሔር መንግስት እንድትወርስ ያደርጋል እያለ ሰይጣን ብዙዎችን እንደሚያሳስታቸው ሁሉ ሌሎቻችን ደግሞ በክርስቶስ ኢየሱስ ሞትና ትንሣኤ አምነድናል፣ የእግዚአብሔር ልጅ ሆነሃል፣ መንግስቱን ወርሰሃል፣ መልካም ሥራ ሰራህ አልሰራህ ምንም አይጎልብህም እያለ የሚያታልለንም አለን። ከዚህ ውርነታችን የተነሳ አንዳች መልካም ነገር የማይታይብን ብዙዎች ነን። ስለዚህም ሰዎች እኛ የምናምነው መልካም የሆነውን ጌታችን በእኛ ውስጥ እንዳያዩት እንቅፋት ሆነናል። ከዚህ የተነሳ እሱም ብሎ ወይም እሷም ብሎ ክርስቲያን እየተባልን የጌታን ስም እናሰድባለን። አዎ ይህ በየስፍራው የምንታማበትና የምንወቀስበት ድካማችን ሆኗል። ስለዚህ ባለፈው ሳምንት አንድ ሚዛናዊ ነገር ተነጋገርን። ጌታን አያውቁም ወይም ጌታን አልተቀበሉም የምንላቸው ሰዎች በመልካም ተግባራቸው ይበልጡናል። እኛ ደግሞ ጌታን እናውቃለን፣ ጌታን አግኝተናል የምንል ደግሞ መልካም ሥራ አይታይብንም። ይህ ሰይጣን ያደረገው የክፋት ስልት ነው። ባለፈው ሳምንት ፕሮግራማችንን የተከታተላችሁ ታስታውሱ እንደነበር እንደ ምሳሌ ያነሳነው ሰው የቆርኔሌዎስን ቤተሰብ ነበር። ስለዚህ ሰው ማንነት ጥቂት እንድታስታውሱ በሐዋርያት ሥራ ላይ ያለውን ቃል እናንብብላችሁ። ሐዋርያት ሥራ ምዕራፍ 10 ከቁጥር 1 እስከ 8 እንዲህ ይላል። በቂሳሪያ የኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበረ። እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋት የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ ነበር። አንድ ቀን ከቀኑ 9 ሰዓት ገደማ የእግዚአብሔር መልአክ በራእይ ወደ እርሱ መጥቶ ቆርኔሌዎስ ሆይ ሲለው በግልጽ አየ። ቆርኔሌዎስም በድንጋጤ ትኩር ብሎ ያየው ጌታ ሆይ ምንድነው አለው። መልአኩም እንዲህ አለው፣ ጸሎትህና ምጽዋትህ ለመታሰቢያነት ወደ እግዚአብሔር ፊት አድርጎልሃል። አሁንም ሰዎችን ወደ ኢያጴ ልከህ ጴጥሮስ የተባለውን ስምዖንን አስመጣው። እርሱ አሁን በባህር አጠገብ በሚገኘው በቁርበት ፋቂው በስምዖን ቤት በእንግድነት ተቀምጧል። ቆርኔሌዎስም ያነጋገረው መልአክ ተለይቶት ከሄደ በኋላ ከአገልጋዮቹ ሁለቱን እንዲሁም በመንፈሳዊ ነገር የተጋና ለእርሱ ታማኝ የሆነውን አንዱን ወታደር አስጠራ። የሆነውንም ነገር ሁሉ ከነገራቸው በኋላ ወደ ኢያጴ ላካቸው ይላል። የታሪኩን ፍጻሜ እንድታስታውሱት ያህል መልእክተኞቹ ሄደው ጴጥሮስን ካመጡት በኋላ ያለውን ታሪክ እኔ ደግሞ ላንብብላችሁ። ቃሉ በሐዋርያት ሥራ ምዕራፍ 10 ቁጥር 23 ላይ ጴጥሮስም ሰዎቹን ሊያስተናግዳቸው ወደ ቤት አስገባቸው። ጴጥሮስም በማግስቱ ተነስቶ ከነርሱ ጋር ሄደ። ከኢዮጴ የመጡ አንዳንድ ወንድሞችም አብረውት ሄዱ ይልና ወረድ ብሎ በሐዋርያት ሥራ ምዕራፍ 10 ከ30 እስከ 33 እንዲህ ይላል። ቆርኔሌዎስም እንዲህ አለው፣ ከ4 ቀን በፊት በዚህ ጊዜ ከቀኑ 9 ሰዓት በቤቴ ሆኜ ጸልይ ነበር። ድንገትም ብሩህ ልብስ የለበሰ ሰው መጥቶ በፊቴ ቆመና እንዲህ አለኝ፣ ቆርኔሌዎስ ሆይ ጸሎትህ ተሰምቶልሃል፣ ምጽዋትህም ለመታሰቢያነት በእግዚአብሔር ፊት ደርሷል። ሰዎችን ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖንን አስመጣው።
እርሱም በባህሩ አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት አርፏል። እኔም ወዲያው ላኩብህ፣ አንተም በመምጣትህ መልካም አድርገሃል። እንግዲህ እኛ ሁላችን ጌታ ያዘዘህን ስትነግረን ለመስማት በእግዚአብሔር ፊት አለን አለው ይላል። ከዛ በኋላ የሆነውን ነገር የምታውቁት ነው። ጴጥሮስ ስለ ኢየሱስ ክርስቶስ አዳኝነትና እንዴት በመስቀል ላይ የከፈለውን ዋጋ ተሰብስበው ለነበሩ ለቆርኔሌዎስ ቤተሰብ መናገር ጀመረ። ታዲያ ልክ ጴጥሮስ ተናግሮ ሲጨርስ የሆነው ነገር እጅግ አስደናቂ ነበር። ሐዋርያት ሥራ ምዕራፍ 10 ቁጥር 44 እስከ 48 ላይ የተጻፈው እንደዚህ ነው። ጴጥሮስ ይህንን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑት አማኞች የመንፈስ ቅዱስ ስጦታ በአሕዛብ ላይ ደግሞ መፍሰሱን ሲያዩ ተገረሙ። ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ስለሰሟቸው ነው። በዚያ ጊዜ ጴጥሮስ እንዲህ አለ፣ እነዚህ ሰዎች እንደኛ መንፈስ ቅዱስን ስለተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው። ከዚህ በኋላ ጴጥሮስ ጥቂት ቀን ከነርሱ ጋር እንዲቀመጥ ለመኑት ይላል። አያችሁ፣ ቆርኔሌዎስ ድሆችን የሚረዳ ቀትር በሆነ ሰዓት ሳይቀር የሚጸልይ ምጽዋትን የሚያደርግ ሰው ነበር። ከገዛ ቤተሰቦቹ ሌላ ተጨማሪ ብዙ ሰዎች በቤቱ ያስጠለለ ሰው ነበር። ነገር ግን በዚህ ሁሉ መልካምነቱ ላይ ዋና የሆነውን ነገር ቀርቶት ነበር። ስለዚህ የጌታ መልአክ የተገለጠለት ይህ የቀረበትንና ያልሰማውን የጌታን የማዳኑን የምስራቹን ወንጌል ጴጥሮስ እንዲያሰማው ነበር። ዛሬም ልክ እንደ ቆርኔሌዎስ ብዙ ሰዎች አሉ። በመጽዋታቸውና በመልካም ተግባራቸው የተመሰገነላቸው ብዙ ናቸው። ምናልባት እንደነዚህ አይነት ሰዎች በብዙ ወዳጆች ዘመዶቻቸው ይመሰገኑ ይሆናል። ቆርኔሌዎስ እኮ በጌታ መልአክ በኩል በእግዚአብሔር የተመሰገነ ሰው ነበር። ነገር ግን በክርስቶስ ኢየሱስ በመስቀሉ ላይ ስለ ኃጢያቱ የተከፈለለትን ዋጋ ቆርኔሌዎስ አያውቀውም ነበር። ዛሬም በብዙ መልካም ተግባር ውስጥ ያላችሁ መጽዋዕትን በማድረግ ለድሆች ደጀን የሆናችሁ ለቆርኔሌዎስ እንደተባለለት የእናንተም ደግነታችሁ በእግዚአብሔር ፊት ታይቶላችኋል። ነገር ግን አንድ ነገር ይቀራችኋል። ያ የሚቀራችሁ ነገር ልክ ለቆርኔሌዎስ ጴጥሮስ እንደተላከለት ዛሬ ይህ የምትመለከቱትና የምታደምጡት የሚዲያ አገልግሎታችን የጴጥሮስ አይነት መልእክተኛ ሆኖላችሁ ቢሆን ምን ታውቃላችሁ? ስለዚህ ዛሬው ወደ ሞተላችሁና በሞቱ የኃጢያታችሁን ዕዳ የከፈለላችሁን ጌታ እንድታምኑበት ሕይወታችሁንም ለእርሱ እንድትሰጡት እንጋብዛችኋለን። በባለፈው ሳምንት ሚዛናዊ የሆነ ውይይት ይኖረን ዘንድ ለሌሎቻችሁም ጥሪ አድርገን ነበር። ያም ጥሪ ጌታን አውቃለሁ፣ ሕይወቴን ለእርሱ ሰጥቻለሁ የምትሉ ነገር ግን መልካምን ከማድረግ የተቆጠባችሁ በጸጋው ድኛለሁ ከሚል ንግግር ውጪ ሞቶ ያዳናችሁን ጌታ የሚመጥን መልካም ሥራ የማይታይባችሁ በንስሐ እንድትቀርቡ ከናንተ ጋር ራሳችንን ጨምረን ጥሪ አቅርበን ነበር። እንደ ምሳሌነትም ብዙዎቻችሁ እንደምታውቁት በይበልጥ በአገራችን ካሉ ቤተ እምነት ማምለኪያ ቦታዎች የኦርቶዶክስና የእስልምና የማምለኪያ ቦታዎች ደጃፍ ላይ ለማኞች ለምን ይበዛሉ የሚል ጥያቄ አንስተንላችሁ ነበር። ምክንያቱም እነዚህ ቤተ እምነቶች በሃይማኖት አስተምሯቸው ውስጥ መልካምን ማድረግ አብዝተው በማስተማራቸው ምክንያት ብዙዎች እጃቸውን ፈጥነው ይዘረጋሉ። በወንጌላውያን አማኞች ማምለኪያ ቦታዎች ግን ይህ አይነቱ አስተምሮ በስፋት ስለማይሰጥና ለተቸገሩ መልካምን እንድናደርግ ስለማይበረታታ ሊሆን ይችላልና ዛሬ ግን እኛ በመልእክታችን ይህን ጉዳይ አስረግጠን ማስተላለፍ እንወዳለን። እንደውም አብልጠን ልንዘረጋና መልካምነታችን ለሁሉም እንዲታይ እናደፋፍራለን። ወደ ሌላኛው አዲሱ ነጥብ ከመሄዳችን በፊት አንድ ዝማሬ እናቅርብ። ይህ ዝማሬ እኛንም ሆነ እናንተንም የሚጠይቀን ትልቅ ጥያቄ ይዟል። ዝማሬው የሚያቀርበውን ጥያቄ ከመመለሳችን በፊት ስለማንኛውም ነገር እናስብ። ያ ያሰብነውን ነገር ዛሬ ኢየሱስ በአካል በዚህ ምድር ላይ ቢሆን ኖሮ ምን ያደርገው ነበር ብለን እንጠይቅ። ይህ ጥያቄ ስለብዙ ሁኔታዎች ያለንን እይታ ይቀይራል። ስለማንኛውም ነገር ስታስቡ ይሄኔ ኢየሱስ ቢሆን ኖሮ ምን ያደርገው ነበር ብላችሁ ራሳችሁን ጠይቁ። ያኔ ስለየትኛውም ነገር ያላችሁ እይታ
ይለወጣል። እስቲ ዝማሬውን እየሰማን ሁላችንም ራሳችንን መርምር። አሁን ወደ ዝማሬው እንለፍ። ኢየሱስ ቢሆን ኖሮ ምን ያደርግ ነበር? ይህን ጉዳይ ኢየሱስ ቢሆን ኖሮ ምን ያደርግ ነበር? ዛሬ በምድር ኢየሱስ ቢሆን ኖሮ ምን ያደርግ ነበር? ያብስ ነበር ድሃው ነግስ ነበር ቁስሉ ይጠርግ ነበር ሸክሙን ያግዝ ነበር ለቅሶ ይደርሰው ነበር ልጅ ያስነሳው ነበር አይዞህ ይለው ነበር አይዞሽ ይላት ነበር ያጽናናው ነበር ይደግፋት ነበር አቅፎ ይስመው ነበር እግሩን ያጥበው አታልቅስ ይለው ነበር አታልቅሽ ይላት ነበር ይፈውሰው ነበር ያድናት ነበር አይፈርድባትም ነበር ነፃ ያወጣት ነበር። ታዲያ ግን እኔ ልጁ ነኝ ብዬ አገልጋይ ነኝ ብዬ መች መሰልኩት ጌታዬ? ታዲያ ግን እኔ ልጁ ነኝ ብዬ አገልጋይ ነኝ ብዬ መች መሰልኩት ጌታዬ? ለዚህች አጭር ዘመን ለሚያልፍ እንደ ጥላ የተቸገሩትን ምን አለ ብንረዳ? ፍቅራችንን ሲያየው ጌታም ደስ ይለዋል። ወደ እርሱ ያልመጡትን ብዙዎችን ይስባል። ደጋግ ሰው ብንሆን ካለም ልናጋራ የባሰው ሳይመጣ በቁሙ ብንረዳ የኑሮን ፈተና ማሸነፍ እንዲችል ስለዚህ እንትጋ ይስፋልን ልባችን መንግሥቱን እናስፋ የአምላካችንን ብንጮህ ብንጠይቅ ምን መልስ ይኖረናል በሐዘን ከመውደቅ? ሁሉም መልእክት አለው ጆሮአችንን ብንሰጥ። ዘመኑ አጭር ነው ሰው ቅን ይምረጥ። ታላቅ ስብራት ነው በምድር
አንደኛው ሲደፈር ሲያፈትልክ ሌላ ብቻ ምሕረቱ ይብዛና ያስብ ማምለጫ ይሁነን ዛሬ ከከበበን ከድህነት ወጥተን በሁሉም ይባርከን ለምጠፋው ምድር ወንድምን በማጥፋት ምን ያደርግልናል ዛሬ ማድረግ ክፋት ሁሉም ቢተላለቅ ምድር ባዶዋና እንዲያው ልቦና ይስተን በሚሆነው ጥፋት ድንገተኛ ጥፋት ሰውን ሲያሳጡ እግዚኦ ብለን እንውደቅ ምሕረቱን እንዲያወቅ ነገ ማን ያምነዋል ምን እንደሚያመጣ በፊቱ እንውደቅ ሌላ ጉድ ሳይመጣ ሁላችንን ግቱ ምሕረት እንዲመጣ እግዚአብሔር ምሕረቱን ያብዛልን ከሰማይ የእኛስ ልብ ጨክኗል ጽዋው ሞላ እስከ ላይ ዓይናችን ታውሯል መልካሙን እንዳናይ ሕዝቡ ኑሮ ሆኖ ከመቃብር በላይ ትንሽ ርኅራኄ ቢሰማው ልባችን ዝም አንልም ነበር እያየን በዓይናችን ሳይሆን እንጂ መቅደም ከሆነማ ኋላ መቆጨት ማልቀሱ ለማን ሊጠቅምባ ይልቅ ዛሬ ሳለ በአንድነት እንንቃ ይህን ጉዳይ ኢየሱስ ቢሆን ኖሮ ምን ያደርግ ነበረ? ይህን ጉዳይ ኢየሱስ ቢኖር ኖሮ ምን ያደርግ ነበረ? ዛሬ በምድር ኢየሱስ ቢኖር ኖሮ ምን ያደርግ ነበረ? እንባን ያብስ ነበረ፣ ድሃውን ያግዝ ነበረ፣ ቁስሉን ይጠርግ ነበረ፣ ሸክሙን ያግዝ ነበረ፣ ለቅሶ ይደርሰው ነበረ፣ ይዞ ያስነሳው ነበረ፣ አይዞህ ይለው ነበረ፣ አይዞሽ ይላት ነበረ፣ ያጽናናው ነበረ፣ ይደግፋት ነበረ፣ አቅፎ ይስመው ነበረ፣ እግሩን ያጥበው ነበረ፣ አታልቅስ ይለው ነበረ፣ አታልቅሽ ይላት ነበረ፣ ይፈውሰው ነበረ፣ ያድናት ነበረ።
ነኝ ብዬ አገልጋይ ነኝ ብዬ መች መሰልኩት ጌታዬ ታዲያ ግን እኔ ልጁ ነኝ ብዬ አገልጋይ ነኝ ብዬ መች መሰልኩት ጌታዬ ስለነበረን ጊዜ ጌታን እናመሰግናለን። እውነት ነው የእግዚአብሔር ልጅ ነኝ ደግሞም አገልጋዩ ነኝ ብለን ክርስቶስን በእኛ ውስጥ ልናሳየው ከወደድን ማድረግ ያለብን ነገር እርሱ ያደርገው የነበረው መልካምነት ለሌሎች በማሳየት መሆን አለበት። ዛሬ የምንመለከተው ሌላኛው ነጥብ ሰይጣን ሰዎች ከእግዚአብሔር ፈቃድና ሐሳብ እንዲርቁና እያሉ እንደሌሉ የሚያደርጋቸው ነገር ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ለነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። አያችሁ ትልቁ የሰይጣን ትግሉ ሰዎች የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው ነው። ይህም ትልቁ የክፋት ስልቱ ሲሆን ያም እውርነት ነው። ሌላ መዳኛ መንገድ እንደማያስፈልጋቸው የልባቸውን አይን በማሳወር ሰዎች በክርስቶስ የተሰራላቸውን የመዳን መንገድ እንዳይቀበሉት ያደርጋቸዋል። ወደ እውነት እንዳይመጡ ያስራቸዋል። ሰይጣን ሰዎች ወደ መዳን መንገድ እንዳይመጡ የሚጠቀምበት ሌላው የክፋት ስልቱ ራሳቸውን ከሌሎች ሰዎች ጋር በማወዳደር ብቁ እንደሆኑ እንዲቆጥሩ በማድረግ ነው። ይህ አይነቱ እውርነት ደግሞ በጣም አደገኛው እውርነት ነው። ለመሆኑ የትኛው ማንነታችን ነው ከሌሎች ጋር ሳናወዳደር የቀረ ነው? በብዙ ነገራችን ራሳችንን ከሌሎች ጋር ማወዳደር በጣም የተለመደ ባህሪያችን ነው። እስቲን ሐሳብ ከቃሉ ተነስተን ጥቂት እንነጋገርበት። ምክንያቱም ቃሉ በራሱ የሚሰጠን እውነታ ስላለው ቃሉን ማንበብ ይጠቅመናል። ሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 ያለው ቃል እንደዚህ ይላል። ራሳቸውን እንደ ጻድቃን በመቁጠር ለሚመኩና ሌሎችን በንቀት አይን ለሚመለከቱ ሰዎች እንዲህ ሲል ይህን ምሳሌ ነገራቸው። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ ሌላው ቀረጥ ሰብሳቢ ነበሩ። ፈሪሳዊው ቆሞ ስለራሱ እንዲህ ይጸልይ ነበር። እግዚአብሔር ሆይ እኔ እንደሌላኛው ሰው ሁሉ ቀማኛ፣ አመፀኛ፣ አመንዝራ ይልቁንም እንደዚህ ቀረጥ ሰብሳቢ ባለመሆኔ አመሰግናለሁ። በሳምንት 2 ጊዜ እጾማለሁ፣ ከማገኘውም ሁሉ አስራት አወጣለሁ። ቀረጥ ሰብሳቢው ግን በርቀት ቆሞ ለሰማይ ቀና ብሎ ማየት እንኳን አልፈለገም። ነገር ግን ደረቱን እየደቃ እግዚአብሔር ሆይ እኔን ኃጢአተኛውን ማረኝ ይል ነበር። እላችኋለሁ ከፈሪሳዊው ይልቅ ይሄኛው በእግዚአብሔር ዘንድ ጻድቅ ተብሎ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ዝቅ ይላልና ራሱን ዝቅ የሚያደርግ ግን ከፍ ይላል። አሁን ሲነበብ እንደሰማችሁት የዚህ የፈሪሳዊ ሰው ትልቁ ችግር ራሱን ከአንድ የቀረጥ ሰብሳቢ ኃጢአተኛ ጋር በማነጻጸር ራሱን ጻድቅ ለማድረግ በጸሎቱ ውስጥ የሚዘረዝራቸው መልካምነቱ ነው። በማንኛውም የህይወት ዘመናችን ራሳችንን ከሌሎች ጋር ያነጻጸርን ቀን ውድቀት ውስጥ እንደሆነ ልናውቅ ይገባናል። ከኛም በሚበልጡን ከኛም በሚያንሱንም ራሳችንን ከሌሎች ጋር እናወዳድር አይገባንም። የኛን ትዳር ከሌሎች ትዳር እንደሚሻል ስንቆጥር፣ የኛ ልጆች ከሌሎች ልጆች እንደሚበልጡ ማወዳደር ስንጀምር፣ የኛን የኢኮኖሚ መብለጥ ከሌሎች ጋር ስናወዳድር፣ የኛን የአካል ብቃት ከሌሎች ደካሞች ጋር ስናወዳድር፣ እነዚህንና የመሳሰሉትን ንጽጽሮችን ማድረግ ስንጀምር ያኔ የውድቀታችን ጅማሬ እንደሆነ እንወቅ። በይበልጥ በመንፈሳዊ ህይወታችን ከሌሎች ወንድም እህቶቻችን ህይወት ጋር የምናወዳደረውን ነገር ልናቆም ይገባል። ዛሬ በየቤተክርስቲያኑ በየአገልግሎት ክፍሎች ውስጥ በየመድረኮቻችን በግልጽ የሚታይ የውድድር መንፈስ አለ።
አንዳችን ከሌላኛችን እንደምንበልጥ ይሰማናል። ጸሎት ካደረገው ሰው የበለጠ ጸላይ ሆኖ መታየትን መፈለግ፣ እንዲሁም እኔ ብኖር ኖሮ ከዚህ በላይ አገለግላለሁ ብሎ ማሰብ፣ ከዘመረው ዘማሪ በላይ የተሻለ ዘማሪ ሆኖ በልጦ መታየትን ከማብዛታችን የተነሳ የጌታን ቤት የውድድርና የፉክክር ቤት አድርገናል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 መጨረሻው ላይ አንድ ቃል አለ። የመዳን ቀን አሁን ነው ይላል። እስቲ ስለዚህ አሁን ስለሚለው ቃል ጥቂት ነገር እንንገራችሁ። እኔ የትናንት አይደለሁም። ምክንያቱም ትናንትን በትዝታ በንግግርና በትውስታ ዞር ብዬ ስለ ትናንት ላወራ ወይም ልተርክ እችል እንደሆነ እንጂ ትናንትን የተሳሳትኩትን ዛሬም ባላገኝ ኖሮ ላስተካክለው ባልቻልኩ ነበር። ትናንት ታሪክ ሆኖ አልፏል። ስለዚህ ለኔ ትናንት ትምክት ሊሆነኝ አይችልም። እኔ ትናንትናዬ ብቻ ሳይሆን የዛሬም አይደለሁም። ዛሬ ለኔ ምንም አይነት ዋስትና የለውም። ብዙ ሰዎች ዛሬ እዛ ቦታ ሄጄ እዚህ ደርሼ እያሉ ሲያቅዱ ይገርመኛል። ምክንያቱም ዛሬ የኔ ለመሆኑ ምንም ዋስትና የለውም። በቅርቡ የተከሰተውን አንድ አስደንጋጭ ነገር አስታውሱ። ከ200 በላይ የሚሆኑ ሰዎች ዛሬ ከህንድ ተነስቼ ወደ እንግሊዝ ሀገር ገባለሁ ብለው ወደ እንግሊዝ በሚበረው አውሮፕላን ውስጥ ተሳፍረው ሄዱ። ከአንድ ሰው በስተቀር ሁሉም ከተሳፈሩበት አውሮፕላን ውስጥ በህይወት መውጣት አልቻሉም። ልክ እንደዚሁ ብዙ ሰዎች ዛሬ ላይ ሲመኩ ይገርመኛል። በኋላ እንገናኝ የተባባሉና ሳይገናኙ የቀሩ ብዙ ምሳሌዎችን ማንሳት እንችላለን። ስለዚህ ዛሬ ራሱ ፈጽሞ ትምክት ሊሆነኝ አይችልም። እኔም የነገ አይደለሁም። ነገማ ፈጽሞ ማያስመካ ልክ በእጅ እንደሚዘገን ነፋስና ደመና ነው። አለ ስትሉት የማይኖር ከሃዲ ነው። ብዙዎች ነገ እንዲህ እናደርጋለን ብለው ያቀዱት ሳይሳካላቸው ቀርቶ አይተናል። መጽሐፍ ቅዱስ እንኳን በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ ነገ ለራሱ ይጨነቃልና ለነገ አትጨነቁ ለቀኑ ክፋቱ ይበቃዋል ይላል። ነገ እንኳን ለኛ መፍትሄ ሊሆን ቀርቶ ለራሱ ብዙ ጭንቀት አለበት። ማን ነው በነገ መታመን የሚችል? ዙሪያችሁን አላያችሁም? ለነገ በሚል የተመካንባቸው ሁሉ ከንቱ ሲሆኑ አልገጠሟችሁም? አሁን ነገ ፈጽሞ ትምክት ሊሆን አይችልም። እንደውም አንድ ታዋቂ የፍልስፍና መምህር በነገ ከመመካት ዛሬ ላይ ትንሽ ደገፍ ማለት ይሻላል ብሎ ተናግሯል። በነገና በዛሬ መካከል ያለው ልዩነት ነገ ተስፋ ብቻ ነው። ነገን ምን እንደሚመስል እንኳን አላየነውም፣ አናውቀውም። ነገር ግን ዛሬ እንደ ነገ ያልሆነው እያየነውና እየኖርንበት ስላለ ብቻ ነው። ነገ ግን ቅድም እንዳልናችሁ ዛሬም በራሱ አስተማማኝ አይደለም። ምክንያቱም በዛሬ ውስጥ በኋላ የሚባል የማናውቀው የጊዜ ቀጠሮ አለበት። ታዲያ ትምክህታችን ትላንት ካልሆነ ዛሬም ካልሆነ ነገም ካልሆነ ትምክህታችን ምንድነው? መቼስ ሰው በትላንት በዛሬና በነገ ባለ ህይወት ውስጥ ነው የሚመላለሰው። ስለዚህ የሰው እርግጠኛው የጊዜ ገደቡ መቼ ነው? አዎ መልሱ ቀላልና ያልተወሳሰበ ነው። አስቀድሜ እንዳልኳችሁ እኔ ምንም ትናንትናን ብኖርበትም ግን የትናንት አይደለሁም። ዛሬን ብውልበትም የዛሬ አልነበርኩም። በነገም እርግጠኛ ስላልሆንኩ የነገም አይደለሁም። እኔ የአሁን ነኝ። አዎ እኔ የአሁን ነኝ ስል አሁን ይህንን ቃል በመናገርበት ጊዜና ከጥቂት ሰከንዶች በኋላ በመናገራቸው ቃላት መካከል ባለ በአሁን ሰዓት፣ በአሁኗ ደቂቃ፣ በአሁኗ ሰከንድ ብቻ ነው የኔ ጊዜ። እናንተም ያአሁንና አሁን ናችሁ። ፈጽሞ በትናንትናችሁ አትበሳጩ። ይልቅስ ትናንት ያመለጣችሁን ቁጭት ዛሬ ሳይሆን አሁን አስተካክሉት። ፈጽሞ ለነገ በሚል አታሳድሩት። ማናችሁም በነገ ላይ አትተማመኑበት። ከተማመናችሁ ላይቀር በአሁን ተማመኑ። ምንድነው አሁን ማድረግ የምትፈልጉት? በቃ አሁን ወስኑ። እንዲህ አይነት ምልከታ ሲኖረን ህይወታችን
ውጤታማ ይሆናል። አሁን ለምን መጽሐፍ ቅዱስ የመዳን ቀን አሁን ነው ያለው ገብቷችሁ ይሆን? አዎ፣ መዳንን የሚያህል መለኮታዊ ትልቁን የአምላክን ጸጋ ማግኘት ሆነ መቀበል የምንችለው የጊዜ ቀመሩ አሁን በሚባል የጊዜ ገደብ ውስጥ ነው። አያችሁ ሰይጣን እንዴት እያደረገ የሰዎች ልጆች እንደሚያሳውራቸው። እስቲ በዚህ ሐሳቤ በዙሪያችሁ ያሉትን ወዳጅ ዘመዶቻችሁን ቤተሰቦቻችሁን ሁሉ ተመልከቷቸው። ሕይወትን ለነገ እየቀጠረ የሚኖር ብዙ ሰው ነው። በይበልጥ ወደ ጌታ ኢየሱስ የድነት መንገድ ና፣ ኢየሱስ ከኃጢአት ያድናል፣ ሕይወቱን ስላንተ ሰጥቷል፣ ጌታን ወደ ልብህ አስገባ እያላችሁ ለምትነግሩት የሚሰጣችሁ ምላሽ አስተውላችሁታል? እኔማ አሁን ከዚህ እድሜን በኋላ ወደ ሌላ እምነት እንዴት እገባለሁ? ባይሆን ድሮ ልጅ እያለሁ ብቀበል ጥሩ ነበር፣ አሁንማ ካረጀው በኋላ እንዴት ተብሎ ይልና በትናንትናው ያሳብባል። ወይም እኔ ዛሬ ብዙ ላሳካቸው የምፈልጋቸው ነገሮች አሉብኝ፣ ትንሽ ጊዜ ስጡኝ እና ላስብበት ብሎ ዛሬ ባለበት አስቸኳይ በሚመስል የተጠላለፈ ህይወቱ ያሳብባል። አንዳንዱ ደግሞ በእርግጠኝነት ነገ ከነገ ወዲያ ወደዚህ እምነት መምጣቴ አይቀርም፣ ያው ሁላችንም ወደዚያው አይደል የምንመጣው እያለ የነገ ቀጠሮ ይሰጣቸዋል። ቃሉ ግን አስረግጦ የሚነግረን የመዳን ቀን አሁን ነው ብሎ ደምድሞታል። እንግዲህ ውድ የዝግጅታችን ተከታታዮች መልእክቱ አንድና ግልጽ ነው። ስለ መዳን ስናስብ አሁን ነው መዳን። ምናልባት በተደጋጋሚ የክርስቶስን አዳኝነት ይህንን የምስራቹን ወንጌል ሰምታችሁ ነገ ዛሬ ያላችሁ ያልወሰናችሁ በብዙ አይነት መንገድና በብዙ አይነት ምክንያት በብዙ አይነት ሁኔታ ውስጥ ይህንን ያዳናችሁን ጌታ እንድትቀበሉት ወደ ህይወታችሁ እንድታስገቡት በተደጋጋሚ እድል ገጥሟችሁ ነገ ከነጎዲያ ያላችሁ ጊዜ የወሰዳችሁ ዛሬ እንነግራችኋለን። የመዳን ቀን አሁን ነው። በዛሬ ውስጥ ያለ አሁን በአሁኑ ሰዓት ባለ አሁን ውስጥ ነው ይህንን ውሳኔ መወሰን ያለባችሁ። ምናልባት ይህንን ደጋግመን የምንነግራችሁ እግዚአብሔር ምን መልእክት ያስተላልፈላችሁ እንደሆነ አናውቅም። ምናልባት እቺ አሁን የተባለችውን ጊዜ የማታገኙበት ሁኔታ ይፈጠር ይሆን? እስቲ ይህንን እድል እንሰጣችኋለን። ይህንን ጌታ ወደ ህይወታችሁ ልታስገቡ የምትፈልጉ ካላችሁ እኔ የምጸልየውን ጸሎት ከኔ በኋላ እንድትጸልዩ አበረታታችኋለሁ። እንጸልይ። ጌታ ሆይ ስለ ኃጢአቴ ስለ መተላለፌ በመስቀል ላይ ስለ ሞትክልኝ አመሰግናለሁ። ዛሬ ይህንን እውነት ሰምቻለሁ። አሁን ግን መወሰን እፈልጋለሁ። ልጅህ መሆን እፈልጋለሁ። ጌታ ሆይ ኃጢአቴን ይቅርበል፣ መተላለፌን ደምስስ። ከዛሬ ጀምሮ ያንተ መሆን እፈልጋለሁ። ፈቃዴን ሐሳቤን ስሜቴን ሁለንተናዬን ግዛ። ያንተ አድርገኝ። የመንግስት ወራሽ ልሁን። በኢየሱስ ስም አሜን። ይህንን ውሳኔ የወሰናችሁ እግዚአብሔር በዘላለም በቤቱ ይትከላችሁ። መጽሐፍ ቅዱስን በግሩም ሁኔታ የሚያጠኑ የእግዚአብሔርን ቃል በትክክል ከሚተረጉሙ እግዚአብሔርን ስም ከሚጠሩ ወንድሞችና እህቶች ጋር አብራችሁ ህብረትን ፍጠሩ። በግላችሁ ጸልዩ። በቤታችሁ ያለ ያስቀመጣችሁትን ዞር ብላችሁ አይታችሁት የማታውቁትን መጽሐፍ ቅዱስ አንሱ፣ ግለጡትና አንብቡት። የጻፈው እግዚአብሔር ነው፣ ተርጓሚው መንፈስ ቅዱስ ነው። ስለዚህ ለልባችሁ ይናገራችኋል። እግዚአብሔር ደግሞ በዚህ ያጸናችኋል። እግዚአብሔር ይመስገን። ይህ ላለፉት 15 ተከታታይ ሳምንታት ማለትም ላለፉት 15 ቅዳሜዎች ወደ እናንተ ስናስተላልፈው የነበረው ውይይት ዛሬ ፍጻሜ አግኝቷል። ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት በሚኖረን ፕሮግራማችን ላለፉት 15 ተከታታይ ቅዳሜዎች ወደ እናንተ ስናስተላልፈው የነበረውን ፕሮግራም ለክለሳ እንዲረዳን መሰናዶ ይዘንላችሁ እንቀርባለን። ታዲያ ከክለሳው በኋላ ባሉት ተከታታይ ቅዳሜዎች
እኛ ላለፉት 15 ሳምንታት ወይም ቅዳሜዎች ይህንን ፕሮግራም ወደናንተ እንዳስተላለፍን እናንተ ምን እንደተማራችሁ የሚለውን ከናንተ ለመስማት እንወዳለን። ስለዚህ በጽሁፍም ይሁን በድምጽ እንዲሁም በምስል ቪዲዮ አድርጋችሁ የተማራችሁትን ሌሎች ቢሰሙት ይጠቀሙበታል የምትሉትን ቀርጻችሁ በስክሪኑ ላይ በሚገኙት አድራሻዎች እንድትልኩልን እንለምናችኋለን። አዎ አድራሻዎቹን በስክሪኑ ላይ እንደምታዩት በስልክ ቁጥር 773 943 1495 ብላችሁ ባመቻችሁ መንገድ መላክ የምትችሉ ሲሆን ኢሜል መጠቀም ለምትፈልጉ ደግሞ gnbministry@gmail.com ብላችሁ መልእክታችሁን ልታስተላልፉልን ትችላላችሁ። ከናንተ የምናገኘው ምላሽ ብዙዎችን ስለሚጠቅም እና ስለሚያንጽ ያስተዋልን ሲሆን ተሳትፏችሁን እንጠብቃለን። ወደ ዝግጅታችን ተከታታዮች ዛሬም ስለነበረን ጊዜ እጅግ አድርገን እግዚአብሔርን እናመሰግናለን። ብዙ እንደተማራችሁ፣ እንደተጽናናችሁ፣ እንደተባረካችሁበት ተስፋ እናደርጋለን። እግዚአብሔር ቢፈቅድና ብንኖር በሚቀጥለው ሳምንት በሌላኛው ዝግጅታችን እስክንገናኝ በሳምንታችን ውስጥ ሁሉ የእግዚአብሔር ምሕረት ከኛ አይለየን። በሰላም ቆዩን። I'm a